ሰበር ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ዙሪያ ዳግም መግባታቸው በቀጠናው የፖለቲካና የዲፕሎማሲ ውይይትን አስነስቷል። ትራምፕ ለግብፅ ፕሬዝዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ አሜሪካ በኢትዮጵያ በግብፅና በሱዳን መካከል ለዓመታት የቆየውን የአባይ ውሃ አጠቃቀም እና የግድቡ አስተዳደር አለመግባባት ለመፍታት ዳግም አደራዳሪ ለመሆን ዝግጁ መሆኑን ገልጿል። በደብዳቤው ውስጥ ትራምፕ የውሃ ፍትሃዊ ክፍፍል፣ በድርቅ ወቅት የውሃ ፍሰት መጠን፣ የኤሌክትሪክ ኃይል ምርት እና የቀጠናው ደህንነት በሚመለከቱ ጉዳዮች አጽንዖት ሰጥቷል። እንዲሁም የህዳሴ ግድብ ጉዳይ ወደ ጦርነት ግጭት እንዳያመራ መፍትሄ በዲፕሎማሲ መንገድ መገኘት እንዳለበት አስጠንቅቋል። ኢትዮጵያ በበኩሉ ህዳሴ ግድብ እንደ ብሔራዊ የልማት ፕሮጀክት በመቁጠር የኤሌክትሪክ ኃይል እጥረትን ለመፍታት እና ለኢኮኖሚ እድገት አስፈላጊ መሆኑን በተደጋጋሚ ገልጻለች። መንግስቱ የአባይ ውሃ ፍትሃዊ እና ምክንያታዊ አጠቃቀም የኢትዮጵያ ሉዓላዊ መብት መሆኑን በግልጽ ቃላት አስታውቋል። በሌላ በኩል ግብፅ የህዳሴ ግድብ በሀገሪቱ የውሃ ደህንነት ላይ ከፍተኛ አደጋ እንደሚያመጣ በመግለጽ ዓለም አቀፍ ድጋፍ ለማግኘት ተግባራዊ የዲፕሎማሲ እያካሄደች ነው። ሱዳን ደግሞ ጉዳዩን በቴክኒክና በደህንነት መልኩ መመልከት መካከለኛ አቋም እያሳየች ትገኛለች። ውድ የዕለታዊ ዜና ቻናል ቤተሰቦች ሰብስክራይብ በማድረግ ከእኛ ጋር መሆናችሁ እንዳይረሳ። ወደ ዝርዝር ዜናችን እንሸጋገር። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግብፅ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብፅ ፕሬዝዳንት አብደል ፈታህ አልሲሲ በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጿል። ፕሬዝዳንቱ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዝዳንት አብደል ፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደርስ ለሰጡት ውጤታማ አመራር አድንቋቸዋል። ግብፅ ከመስከረም 26 2018 ዓ.ም በኋላ በእስራኤል እና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናውን ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውን ገልጿል። ፕሬዝዳንቱ ትራምፕ ባለን የግል ወዳጅነት መንፈስ እና አሜሪካ ለግብፅ ሕዝብ ሰላም እና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲል ትራምፕ በደብዳቤው ላይ አስፍሯል። ኢትዮጵያ በአባይ ወንዝ ላይ ህዳሴ ግንባታ ከጀመረችበት ጊዜ አንስቶ ከሱዳን እና ግብፅ ጋር አለመግባባት ውስጥ ቆይታለች። ግብፅ፣ ኢትዮጵያ እና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረሱ አልተቻለም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቀቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱ ሀገራት ማደራደር የጀመረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደርሱ መቅረቱ ይታወሳል። ግብፅ እና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲል ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩት ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ የሀብት በተናጠል መቆጣጠር እና በሂደቱ ጎረቤቶችን መበደል የለበትም ሲል አስፍሯል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔ እና እኔ የአባይ ወንዝ ለግብፅና ለህዝብ ያለውን ጥቅም እንረዳለን ብሏል። ፕሬዝዳንት ትራምፕ በተደጋጋሚ 8 የዓመት የዓለም ጦርነት
ማስቆማቸው እና ከነዚህ መካከል አንዱ በኢትዮጵያና ግብጽ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት፣ ፍትሃዊ እና ግልጽ ድርድር እንዲሁም አሜሪካ የሚኖራት ጠንካራ የቁጥጥር እና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲል ያላቸውን ተስፋ ገልጿል። አክሎም በድርቅ እና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብፅና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለውን የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውን ለግብፅ እና ለሱዳን ሊቀርብ ወይም ሊሸጥ ይችላል ብለዋል። የአሜሪካ ፕሬዝዳንት የህዳሴ ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጣት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሷል። ለመካከለኛው ምስራቅ እና ለአፍሪካ ዘላቂ ሰላም ሲሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብሏል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳን አብደልፈታህ አል ቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲ ልዑል መሐመድ ቢን ሰልማን እና የዩናይትድ አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ተልኳል። አሜሪካ ሁለቱንም ሀገራት ማደራደር መቼ እንደምትጀምር በደብዳቤው ላይ የተገለጸ ነገር ምንም የለም። ደብዳቤውን በተመለከተ የግብፅም ሆነ የኢትዮጵያ መንግስታት እስካሁን ድረስ ምንም ያሉት ነገር የለም። የአባይ ውሃን በተናጥል ስለመቆጣጠር እና በድርቅ ወቅት የግድቡ ስለሚለቀቅ ውሃ በፕሬዝዳንቱ ደብዳቤ ላይ የሰፈረው ሀሳብ የግብፅን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄድ ሲጠበቅ የነበሩት ፕሬዝዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉ ይጠበቃል። መንግስታዊ አል አህራም ጋዜጣ ፕሬዝዳንቱ ደብዳቤ ላይ የሰፈሩት የቋንቋ አጠቃቀም የግብፅን አቋም የሚደግፍ እንዲሁም ተደርጎ ሊተረጎም ይችላል ሲል ጽፏል። ኢትዮጵያ በግድቡ ምክንያት በተፋሰስ ሀገራት ላይ የሚደርሱ ጉዳት እንደሌለ በመግለጽ በተፈጥሮ ሀብት በፍትሃዊነት የመጠቀም ህጋዊ መብትን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብጽ ግን በግድቡ የውሃ ይዘት እና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠየቅ መቆየቷ ይታወቃል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብሎ የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያውያን ውጪ የማንም ሰባራ ሳንቲም በግድቡ ላይ አልዋለም ስትል አስተባብላለች። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው የህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታ አለው። በዓለማችን በርዝመት የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሰሰለች። ኢትዮጵያ ይህንን ውንጅላ በተደጋጋሚ ውድቅ አድርጋለች። ግብጽ በአውሮፓውያኑ በ1959 የተፈረመው እና አብዛኛው የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሃዊ እና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስ እና ታላቁ የህዳሴ ግድብ የግብፅ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ይህ የዶናልድ ትራምፕ ደብዳቤ በኢትዮጵያ መንግስት ላይ ምን ሊያመጣ ይችላል?